የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው አለ ትምህርት ሚኒስቴር። የዲግሪ ሰርቲፊኬት ህትመት እንግዲህ በአንድ ማዕከል ብቻ ሊከናወን ነው ከዚህ በኋላ በሚኒስትሩ የከፍተኛ ትምህርት ተቋማት የአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ ናቸው። አሰራሩ ሐሰተኛ የትምህርት ማስረጃን ለመከላከል ያለመ ነው። ከዚህ በፊት ሁሉም የከፍተኛ ትምህርት ተቋማት ጨረታ ባሸነፈ ድርጅት በኩል የተማሪዎችን የትምህርት ማስረጃ የሚያሳትሙበት አሰራር ለሐሰተኛ የትምህርት ማስረጃ አጋላጭ ሆኖ ቆይቷል ነው ያሉት እሳቸው። ስለዚህ ሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት የተማሪዎቻቸውን ዲግሪ በአንድ ማዕከል ብቻ እንዲያሳትሙ ያደርጋል ነው ያሉት። አዲሱ ዲግሪ ታትሞ እስኪደርስ ድረስ ትምህርት ሚኒስቴር ዲግሪ ለሚያስፈልጋቸው ተማሪዎች የድጋፍ ደብዳቤ እንደሚጽፍ ገልጸዋል። ህትመቱ በዚህ ዓመት እንደሚጀምር ተጠቁሟል። የሚታተመው ሰርቲፊኬት የደህንነት መለያ መስፈርቶችን እንደሚያሟላ ገልጸዋል። ልዩ መለያ ኮድ ወይም ኪውአር ኮድ እና ሴሪያል ቁጥርን ጨምሮ ሌሎች መለያዎችንም ያካተተ እንደሚሆን ነው ዶክተሩ የገለጹት። በዚህ መሰረት በ2017 የተመረቁ ተማሪዎችን ጨምሮ ከዚህ በኋላ የሚመረቁትም ሙሉ በሙሉ በአዲሱ ስርዓት መሰረት በአንድ ማዕከል የሚታተመውን ዲግሪ ብቻ እንዲወስዱ ይደረጋሉ። በተመሳሳይ ግን ከ2017 ዓ.ም በፊት ተመርቀው ግን ዲግሪያቸውን ያልወሰዱ ተማሪዎች ወይም ሰዎች በአዲሱ አሰራር ብቻ ይስተናገዳሉ ማለት ነው። ከዚህ በፊት በከፍተኛ የትምህርት ተቋማት ሲሰጥ የነበረውን ጊዜያዊ ትምህርት ማስረጃ ወይም ቴምፖራሪ ዲግሪ አሰጣጡን በነበረበት እንደሚቀጥል ነው የተነገረው። አሁን ላይ ግን ከ160 በላይ በሚሆኑ የፌዴራል ተቋማት ላይ ሐሰተኛ የትምህርት ማስረጃ የማጥራት ስራ እየተከናወነ እንደሆነም ነው ያነሱት። በቀጣይም በክልሎች ሁሉ በግሉም ዘርፍ የማጥራት ስራው እንደሚቀጥል እሳቸው አክለው ገልጸዋል።